ቦይፍሬንድ ብለሽ 5 ዓመት ቦይፍሬንድ ምናምን የምትይው ወንድ ጋሽ ጸጋዬ ደወሉ ብሎ ስልክ የሚሰጥሽ ነው። ከሌላ ወንድ ቀፍለሽ የምታመጪውን ገንዘብ ቢሉን የሚከፍልበት ነው። ወንድ አይደለም። ዝም ብሎ እንትን አለው ብልት ሊኖረው ይችላል። ወንድ አይደለም። ወንድ ልጅ ሴት ልጅን ሂጅና ሸቅለሽ አምጪ ተሳድበሽ ገንዘብ አምጪ ብሎ ሚልክ ወንድ ነው። አላቅም ራሱን ደብቆ አንቺን ለካሜራ አጋፍጦ አንቺን ተሳዳቢ አድርጎ አንቺ ቀፍለሽ በመታመጪው ገንዘብ ቢሉን የሚከፍል ወንድ አላቅም። አንቺን ህሊና ላይ ሳይሰራ ቆንጆነትሽን ስላልነገረሽ ሰልፍ ስቲምሽ ላይ ለ5 ዓመት ሙሉ ስላልሰራበት ራስሽን ቆራርጠሽ የዳያቤቲክ በሽተኞች መድኃኒት ወስደሽ አይንሽ ሊጠፋ ሲል ያቆምሽ። ዛሬ ደግሞ የሰሞች ቀራሽ አንደበት አይንሽ ሊጠፋ ሲል ብርሃንሽ ሊጠፋ ሲል ኢንሱሊን ሜዲኬሽን ያቆምሽ። እሱ ህሊናሽ ላይ አልሰራም። ሰልፍ ስቲምሽ ላይ አልሰራም። ምን ያህል ቆንጆ እንደሆንሽ አልነገረሽ። እሱ የሚፈልገው አንቺ ወጥተሽ ተሳድበሽ መታመጪውን ገንዘብ ነው። ያንቺ የህይወት ቫልዩ ጭንቅላትሽ ላይ ከምታረጊው ዊግ ሜካፕ አያልፍም። ከዛም በኋላ የፕላስቲክ ሰርጀሪ ኤክስፐንስ፣ ከዛ ሌላ ህይወት ቫልዩ የለሽ። 5 ዓመት ቦይፍሬንድ፣ በ5 ዓመት ምን አሳደጋችሁ? እስቲ ንገሪኝ። በ5 ዓመት ውስጥ ምን አደጋችሁ እናንተ? ምን አደጋችሁ ንገሪኝ። በልጆቿ ምላ ምናምን ላልሽ ከነገር ይልሽ እኔን ከነካሽ እኔ ጃርት ነኝ እዋጋለሁ። እኔ አልነካሽም። ሳደንቅሽ ነበር ነካሽ። በልጆቼ የማልኩት ካራክተርሽን አሁን አሳሲን አላረግም። በሐሰት እንዲነሽ አላልሽም። ግን ቤታዬ ሰልፍ ስቲም የለሽም። በራስ መተማመን የለሽም። ኮንፊደንስ የለሽም። ቆንጆ ነኝ ብለሽ አታስቢ። ኦኬ። በዚህ ልጅነት ሳትወልጂ ባልወለደ ገላሽ ላይ ሰርጀሪ የተሰራሽ እኮ ነሽ። ስበሽ ብትወልጂኝ እንደኛ ደግሞ ወልደሽ እንትን ቢኖርብሽስ ቦርጭ። ለማንኛውም አብሮሽ ያለው ወንድ ሰልፍ ስቲምሽ ላይ አልሰራብሽም። ቆንጅናሽን አልነገረሽም። ስለ ቆንጅናሽ አልነገረሽም። ገረዶች ውጡ፣ መብረቆቹ ኦኬ፣ ገረዶቹ ውጡ። የእናንተ ግብ በቃ ለሷ መሳደብ ብቻ ነው። የአንድ ተሳዳቢ ገረዶች፣ የተሳዳቢ ሴት ሂዱ ወይ ጠላ ቤት ክፈቱ፣ ሀገር ቤት ግቡና ጠላ ቤት ክፈቱ። ወይ እዚህ ምንድነው ይሄ ሳምቡሳ መጥበሻ ቺፕስ ሽጡ ውጡና፣ ወይ ደግሞ ምንድነው የሚባለው? ደግሞ እርጥብ ነው የሚባለው የድንች በርገር፣ እሱን ምናምን ሀገር ቤት ግቢና ሽጭ። ኦንላይን ዲፕረስድ ስትሆኚ የሌላ ሴት ተሳዳቢ ሴት ገረድ፣ የማዳምም ገረድ ሆነሽ የቤታዩም ገረድ ሆነሽ እንዴት ትችሉታላችሁ? ይህ ሀገር ቤት ግቢ። አርጅተሻል። አብዛኞቹ ፓስቲ ምናምን ሽጡ ሂዱና ሀገር ቤት ዴስ ቲቪ ምናምን ቤት ክፈቱ። ወይ መልኩ ካላችሁ እንደነ ዲቦራ ገላችሁ ሽጡ። ገረዶች አርጅታችኋል። አብዛኞቹ ፎቶዎቻችሁን እያየሁ ነው፣ እያጠራቀምኩ ነው። ያረጃችሁ በሰው ሀገር ቤት ግቢ። እንደ ኩዮችሽ ትዳር ያዢ ኑሪ። ገረዶች የራሳችሁን በራስ መተማመን የሌላችሁ የእናት አባትሽን ፎቶ ከማድረግ ይልቅ የአንድ ቆሻሻ ሰልፍ ስቲም የሌላት ለራሷ ክብር የሌላት ሴት ግርድናን ተቀበላችሁ መክሊት አድርጋችሁ የምትንቀሳቀሱ በጌታ በኢየሱስ ስም ውጡ። እንደ ኩዮችሽ ጓደኞችሽ ሀገር ቤት ትዳር ይዘዋል፣ ወልደዋል፣ ምናምን እየኖሩ ነው ኖሩ። አንቺ ከኩሽና ውጭ ኩሽና ቁጭ ብለሽ አትሳደቢ። ፎቶአቸውን እያጠራቀምኩ ነው። ቢኮዝ እኔ ዲሞግራፊውን መስራት አለብኝ። የቤታ መብረቆች ምን አይነት ሴቶች ናቸው ሚለውን መስራት አለብኝ። እሱን ደግሞ አሳያቸዋለሁ። ዲሞግራፊውን ሰርቼ አሮጊት ሴቶች በግ አይደሉም፣ በግ ክብር አለው። በግ እኮ በመጽሐፍ ቅዱስ እኮ በጣም ክብር አለው። ኢየሱስ ክርስቶስም እኮ እንደ በግ ተመስሎ ነበር። ኦኬ መብረቆች ቢጫ እንደዚህ ያላችሁ ወይ እሷን ፎቶ ይዘሽ የምትሽከራከሪ ሀገር ቤት ግቢ። ኦኬ ጓደኞችሽ ህይወታቸውን እየመሩ ነው ከማዳም ኪችን ውጭ። ኪችን ቁጭ ብለሽ ኦንላይንም ምድር ላይም ግርድና እንደ መክሊትሽ አድርገሽ አትቀመጭ። ኦኬ ለማንኛውም እናንተ ሌሎቹ የሚፈሩ አሁን ኪዱን ስትሰድቧት ታለቅስላችኋለች።
ታለቅስላችኋለች። ለእናንተ ዲሞግራፊሽን ሰርቼ ምሰድቡኝ ገብቷችኋል። ምሰድቡኝ ስክሪንሻት አድርጌ አምጥቼ ደግሞ ስላይድ ሾው የቤታ መብረቆች ቀን ለእናንተም ተርፋለሁ። ታያላችሁ። ጌታ ምስክሬ ነው። ለጓደኞችም ነግሬያችኋለሁ። የቤታ መብረቆችን ስክሪንሻት እያደረጋችሁ ቴሌግራም ላይ ላኩልኝ ብያለሁ እስከነስምሽ